አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም መሐመድ ተከታታይ በሙሉ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? ወይኔ ያለው አልሐምዱሊላህ። በቻናል አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱ። ዛሬ ደግሞ የኬክ አሰራር አሳያችኋለሁ። እዚህ ጋር ምን አድርጌያለሁ? ዱቄት፣ እንቁላልና በደንብ አዋህጃለሁ። ሁሉን ነገር ጨማምሬ በደንብ ከተቀላቀለ በኋላ ለመወፈርና መቅጠኑን እንደዚህ እያደረኩ በሚላጋ ያለ ማለት ነው። በጣም ቆንጆና አሪፍ የሆነ ኬክ ነው። እስከ መጨረሻው ድረስ ተከታተሉ። አሁን ትንሽዬ ዘይት አደርጋለሁ ሲኒያ ላይ ሳህኑ ላይ ትንሽዬ ዘይት አድርጌ እንዲይዝብኝ በደንብ እንትን እላለሁ ማለት ነው። እንዲይዝ እንደዚህ እቀባዋለሁ። እንደዚህ ከቀባው በኋላ አሁን ቀጥታ እንትን ትንሽዬ ዱቄት አደርጋለሁ እንዲይዝ
ልጨምር ነው። ነው ሁሉንም እንደዚህ ታስገባው በደንብ ማስተካከሉን ካየሁ በኋላ እንደዚህ አድርጌ ፍርን ነው የማስገባው። አሁን እንደምታዩት ፍርን ላስገባ ነው። ታች ነው እንትን ያልኩት እንደዚህ አድርጌ ከታች ነው የሸቀልኩት አስገብቻለሁኝ። ግማሽ ሰዓት ወይም 25 ደቂቃ እንጠብቃለን ወደ ዝግጅቱ። ቤተሰብ በጣም ይቅርታ ጠይቃለሁኝ። ምክንያቱም እኔ እንደዚህ ምግብ ስራ ምናምን እንትን ስለማለን በአጋጣሚ ሴትዮዋ ኬክ ስሪ ስትለኝ በመጣደፍ ስላደረኩኝ በጣም ይቅርታና ካዋሃድኩኝ በኋላ ነው ቅረጻው ትዝ ያለኝ። በጣም ይቅርታ ጠይቃለሁ። እና ዱቄት በዚህ በምታዩት ብርጭቆ በዚህ 2 ዱቄት ነው ያረኩት። ደቂቅ ኮየቲ ዘይት እኔ አልመጠንም። ዘይት የማደርገው ያው ትንሽዬ ነው፣ ግን ሩቦ ካሳ ወይም በሻሂ ፍንጃን አንድ። ይሄ ደግሞ ቫኒላ ሙሉውን ነው ያረኩት። ቫኒላ ሙሉውን ነው የኬክ ቫኒላ ታያችኋል ብዬ ተስፋለኝ። እስቲ ይዋ ይሄ ማለት ነው የኬክ ቫኒላ። ይሄን ነው የተጠቀምኩት። ያው ይቅርታ መጀመሪያ ላይ ማሳየት ነበረብኝ። ከዛ 2 እንቁላል ነው ያደረኩት ውህዱ። 2 ብርጭቆ ዱቄት፣ ሩቦ ዘይትና ይሄን ቫኒላ፣ እንቁላል 2 ሀባ እንቁላል። ቤተሰብ አሁን ውድ ተመልካቾቼ እንደምታዩት የሰራ ነው ኬክ በዚህ መልኩ ያው ትንሽ እንትን ብሎብኛል እና በዚህ መልኩ ጨርሻለሁ። አሁን ከፍርን ማውጣት ነው። እንደዛ አድርጋችሁ ከጨረሳችሁ በኋላ እኔ ፍርን ውስጥ ትንሽ አቆየዋለሁ። እንደዛ አድርገን ከዋጣን በኋላ አሪፍ የሆነ አሰራር ነው። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ያው ወደ እንትን ላጠፋ ስለሆነ መሩሃ ረስቸው መሩሃውን ስላከፈትኩት ትንሽ ተቆራርሳ። ያ ሰላም አለይኩም ኢክሩ ሰውት ይመራህ ለዋ እያችሁት። ያ ሰላም ያው ይቅርታ መሩሃ ስለከፈትኩኝ ፍርንን መሩሃ ስለከፈትኩት እንትን አለ። ቢሆንም ግን ተማም ጥሩ ነው። እና በዚህ መልኩ አጠናቀቂያለሁ። ቪዲዮን እስከ መጨረሻው ድረስ አይታችሁ ላይክ እና ሼር ሰብስክራይብ ማድረግን እንዳትረሱ። ቪዲዮን እስከ መጨረሻው ድረስ ተከታተሉ፣ አበረታቱ፣ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ ይለኛል። ወይኔ ጉዴ! እና ያው ኬክ ምናምን ነው እንጂ የምሰራው ምግብ መስራት ላይ ያው ልምዱም ብዙም የለኝም እና ማለት ነው። እና እንደዚህ ይሄን ይመስላል ሀባይብ ገልቢ። ሰላም አለይኩም ወራህመቱላሂ ወበረካቱ።